ዝቅ ብለህ ስራ፣ ላብህን አንጠባጥብ፣ ጎንበስ ቀና በል፣ ውጣ ውረድ። የእጅን ስራ ይባርካል። ከሰይጣን ቀጥሎ ሰነፍ ነው የሚያስጨንቀኝ በጣም ማለት ነው። አይመቸኝም። ስራ አይደለም የጠፋው፣ የሚሰራ አእምሮ ነው የጠፋው። አይመጥነኝም የሚል ቋንቋ አለኛ ሀገር። ቡና አፍልቶ መንገድ ላይ መሸጥ፣ ጫማ መወልወል ይመጥነናል። ከሱ ተነስተን ፎቅ እንሰራለን። 6 ቀን ሰርቶ በሰባተኛው ቀን ምን አለ? አረፈ ይላል። በሰባተኛው ቀን እግዚአብሔር አረፈ የሚለው ቃል ደክሞት አይደለም፣ ስራ ስለጨረሰ ነው። አንተ ስራ ሳትጨርስ እንዴት ትተኛለህ? ወፍራም ብርድ ልብስ ለብሰህ ትራስበ ሪሞት ወስደህ ቲቪ እየቀየርክ እንትና ቻናል ከዛ እሱ ዳቦ እንዲያመጣልህ ቱማጋይ ጭንቅላቱ ተቃጥሎ አእምሮ ተቃጥሎ እንቅልፋቶ ወጥቶ ወርዶ ተሰድቦ ተገፍቶ እሱ ዳቦ አምጥቶልህ ለመብላት አንተ ጥቁር ሪሞት ይዘ ከቻናል እንትና ወደ ቻናል እንትና እያደረክ ካልሲ አጥልቀ ብርድ እንዳይነካ ከሰል ምናምን አቀጣጥለ እዛ ውስጥ ሙቀት በሙቀት ሆነ እሱ በብርድ ተመቶ እውነትን ነው። እንደ ሰነፍ እግዚአብሔር የሚጠላው ነገር የለም። ምሳሌ ምዕራፍ 26 ላይ የእግዚአብሔር ቃል ሲናገር አለንጋ ለፈረስ ልጓም ለአህያ በትር